زبي أنا يا ريت أنا ما سبت له وانا إيه تقبل هالجوال أقول ما سبت الشيء أنتي لا ترجعوا هذا بالك ست ጠቅላይ ሚኒስትር ነኝ እኔ ጠቅላይ ሚኒስትር ነኝ ኢትዮጵያ ህዝብ ማስተዳደር እኔ ቀላል ጨርሰችኝ ዝጊ እዛች እኔ ጠቅላይ ሚኒስትር ነኝ በቃ ቲቪው ተበላሽ ተሰበረ በቃ ተሰበረ ሰበርሽው እማ ቲቪውን ሰበርሽው በቃ አይ አንድ በአንድ እኔ ጠቅላይ ሚኒስትር ኢትዮጵያ ህዝብ ሳስተዳድረው 120 ሚሊዮን ህዝብ ማስተዳድረው አንድ በአንድ ሙስና የሚወስደውን በሙሉ እኔ አኬዱ ስቴፑን እየጠበቅኩ ነው የምሄደው። አዎ ጠቅላይ ሚኒስትራችን አመራሩ በጣም ደስ ይላል። አንተና ታሪክ ተባለው በተጣጣለ እኮ ለምን እንደው እንደዚህ ዝም እንደዚህ ፍጡሽ ነው አስንት ነገር ታገኝ እንደውም አያስፈልግም። አይመከርም ላጥፋው አይ አረኔ በትሬፊ አትይማዬ ለምን ይቅርብሽ ምን ያደርግልሻል ይቅርብሽ ምን ማያደርግልሽም አይ ልክፈትልሽ ልክፈትልሽ ዜና ልክፈትልሽ በቃ ያው ዜና እንደምን መሽናችሁ በቅድሚያም አርስተ ዜና ባለው ውስጥና ስለዚህ ቃል በዞር በይ አንድ ዜናዎችን እናቀርብላቸው ተያይዘው ባለው ቪዲዮ ስር የኢትዮጵያ ህዝብ በሙሉ ኑሮ እንደከበደው ያስታውቃል። ተማቻው ደና ጋዜጠኛው የቆየ ፍቺ ላይ የዘነበው ዝናብ ከባድ ዝናብ 48 ልጆችን በውሃ ስር አሳፍሯቸው ዋሉ። ቅድሚያም አርስተ ዜናዎችን ሰምተናል። አንቺ ተብሎባል ጣቢያ በዜናው ነው በአዲስ አበባ ስር ግርግር ተነስቶ ዜናው በጣም ይመስጣል። ጤና ጣቢያው ዜና ቀይርልሻለሁ ካልፈለግሽ አረና ተቀየርኩ እየሰማሁት እኮ ነው የዜናም ታነቡ አዲስ አበባ ወደ ስፖርት እንቀጥላለን። ስፖርታችን በቅድሚያ ስፖርት ለጤና ጥሩ ነው። እሱን ለማድረግ ጧጧት እየተነሱ ስፖርት መስራት አለቦት። አንቺ ለምን አሰኝ እምሎትን የማያረጉ ከሆነ ቲቪ እኮ ነው ቲቪ እኮ ነው ይሄው ዜና ታሪክ ላርግልሽ ታሪክ ወደ ዜና በቃ ወይ እሺ ልቀይረው ታሪክ ላርገው ታሪክሽ አንቺ ተቀየርሻል። ኧረ በፍጹም ታሪክ የአዲስ አበባ ጋዜጠኛ ነኝ እኔ እሱ አዲስ አበባ ከገቡ ስንት ጊዜ ይሆኑታል? በስንት ዓመተ ምህረት ነው አግብቶ ወደ ትዳር አዲስ አበባ የገቡት? እኔ የገባሁት ወደ አዲስ አበባ በ14 ዓመቴ አግብቼ ነው ልጆች እዚህ የወለድኩት። ከባለቤቴ ጋር የተገናኘሁት በሽማግሌ ልኮ ነው ያስገባኝ እኔ አዎ እና አዲስ አበባ ስር ከገቡ በኋላ ስንት ልጆች ወለዱ? ስንት ልጆች ነው? አንቺ ጎበዝ አንተ ጋዜጠኛ ስንት ልጆች ነው? እኔ ወለድኩት ልጅ በቅድሚያም ወደ 8 ልጆች ወልጃለሁ። 3 ሴት 5 ወንድ ነው የወለድኩት። ጋዜጠኛ ኑሮ እንዴት ነው? አሁን አዲስ አበባ ኑሮ በጣም እየከበዶት ነው እና እንዴት ነው የሚያደርጉት? 8 ልጆች ተይዘዋል። እንዴ አሁን 6 ልጆች ተድሮ ወጥተዋል። 2 ልጆች ይቀሩኛል። 2 ልጆች ደግሞ ይቅርብሽ። እሺ መዝናኛ ላድርግሽ መዝናኛ ይሄው አደረኩልሽ የህፃናት መዝናኛ እሺ አባባ ተስፋዬ ላድርግልሽ። አባባ ተስፋዬ ልጆች
ትናንት መታለች ዘመን ያረጊቱ አልተመቸሽም? ላጥፋው እንዴ? ቲቪውን ስክሪን ይሰበራል። ስክሪኑ እኮ ይሰበርብሻል። እሷ እኮ ናት ቴሌቪዥን እኮ ከፈትንልሽ እኮማ ሁሉ ሻሽ አምሮብሻል፣ ተመችቶሻል። ጊዜው ነው ምን ታረጋሽ ሆነሻል። አዎ ይመችሻል። አማነሽ አሎ ወይ አምሮብሻል፣ እግዚአብሔር ይመስገን። ጊዜው ነው ምን ታረጋሽ ሆነሻል። ዛሬ ቀረዋ ከእናቴ ጋር ሂጅ እኮ ነው። ዋና ልታሰነጥለኝ አሰልጣኛለች። ዋና ዋና አሰልጣኝ እኮ ነው። ኧረ በጣም ጎበዝ ለሰውነቷ አለችም። ሰርተፊኬት ሁሉ ሰጥቷት ተሸልማለች እኮ ባለም አንደኛ ተብላ ታሰነጥላለች። ችግር የለም ተሰነጥያለሽ። አሰነጥላለሁ። እኔ አቅበታለሁ ወይ? ኧረ ችግር የለም ተሰነጥላለች። ተሰነጥለሽ ውጪ ችግር የለውም። አንተ ኧረ ብር አትቀበልም እሷ በጣም ጎበዝ አሰልጣኝ ናት። እናቴ ማሰለጥነው ዋና እኔ ዋና የታውቅበታለሁ እንዴ? የታውቅበት ነው ዋና ማዘር አስቃኝ ነው እንጂ ችግር የለውም። አከፍልና አሰለጥላለሁ እያለች ያለችው እናቴ ጎበዝ አሰልጣኝ ናት። ቲቪ ላይ ቀርባለች እንዴ? ቲቪ ላይ ቀረበ። ወይዘሮ ከሬማነት ነው። እሷ እኮ ናት። ተሰለጥያለሽ? ና እያለችህ ነው። ማሰለጥነው ዋና ታውቅበታለህ? ዋና እኔ ትልበታለሁ። አቋሪ ማስመጥልሽኝ እንዴ? አንቺ ወንድ ስለሆንኩ ነው ወይ? ተይ ግን ይቅርብሽ። ተይ ይቅርብሽ። ባለጌ ስድ አበበላ ማለት ነው ደግሞ እሷም አመጣሽ ዛሬ ብለሽ አዳብሪ የለች እሷ ከማን ጋር ጫወታለሁ? አዳብሪ ቁማር አይደለም። ኧረ በስመ አብ ቁማር አይደለም። ለእንዲ በበላ ምግብ አውቀዋለሁ። ድሮ እኮ በምግብ ነው የሚጫወተው። በብር ነው አንጫወትም። በብር አይደለም። እሻል ሞከረው ነው። አንድ አይነት አንቺ ነሽ ልዩ ነኝ። አንድ አይነት ከደረሰሽ ተበያለሽ። ልዩ ከሆነ ከሆነ ይበላል። አልጫወትም ብዬሻለሁ። አንድ ብቻ አንድ አይነት አንድ ደግሞ ከተጫወት ምንም ማባራት የለም እስከ መጨረሻው። ይህቺ እስክታቀበል ምንም ማለት ነው። አሬ ቡም አንድ አይነት ነሽ አንቺ። ቶሎ ፍጥር ፍጥር ማለት በደንብ ጠቅልይና ቢ በቃ ያላቀባለው አሬ ቡም ይጂ አንቺ ነሽ አንቺ ሲደርስ በቃ አልፈልግም። እሺ እንዴ አርጌ እኮ ነይ አሬ እሺ ስህተት ነው። ነይ አሬ ቡም በቃ አንድ አይነት ይኸው እኔ አልበላም። በቃ ይራቅ በላ አንድ አይነት ነው። ቢያ ይደረስ በቃ አንዴ ከጀመርኩ አታቋርጪም። ቢ በቃ ቢ እኔ ውጋት ናት። እኔ በቃ ይራቅ ምን አርጌ ወጋውሽማ። በቃ አንዴ ከጀመርኩ አታቋርጪ። አንዴ ቶሎ ቶሎ እንጮት ነይ ዲግሪ ነኝ ደረሰ ቀንሹ ገበታ ይደነግጣል እኮ
ቀንሹ ስርዓት ይኑርሽ። የጨዋታው ህግ ነው። እኔ አይደለሁም እንደ ሴት ቢ እኔ እንደው ተስፋ በምን ቀን የጨዋታው ህግ ነው። የጨዋታው አይደለም። በትንሽ አድርገሽ ጉረሺ። ህጉ የጨዋታው ህግ በደንብ ጠቅላላ አድርገሽ መጉረስ ነው። ይሄ ወርደሽ ነው። አዎ ይችላል። አዎ ይችላል። ቆይ አንቺ ነፊ የረፊ በቃ በስርዓት ሻውን ከዚህ በኋላ ማቋረጥ የለም። በቃ ትናንት ያለው እኔ እንደኛ ጨዋታ ነው ተደረሰሽ ነው አልበላም በላሁ እኮ ነው ያስገድሽ የፈለግሽው እንዴ እየደረሰሽ ነው እድል ሎተሪ ቆርጦ ሰቀሽ እንዴ ሎተሪ ቆርጦ ሰቀሽ እኮ እየደረሰሽ ነው ልጅሽ እንዴ ጉረሽ ጨዋታው ነው አይሆንም እንዴ ጉረሽ ጨዋታው ነው እንደሱ እንዴ ጉረሽ በቃ ማዳራሽ አሁን አሁን ምን እንዴት ደረሰሽ? በእናትሽ እኔ በደረሰኝ ኧረ በስመ አብ ብዙ በላ አንቺ ነው የሚደርስሽ። አልፈልግም ብዙ በላ እንዴ አንቺ በስርዓት ወይኔ እናቴ እጅሽ ይሰበር። ሰዓት ብጻት ነው እንዴ ጅብ ታስጠላ። ወይ እንዳለ ደፋሽው እኮ እኮ ነው። አንቺ በስርዓት አንዴም ጫፈስ ብሆን ገበታ ይደነግጣል እኮ ሰው ምን ይላል? በሴት እንትሽ ቢ ከሴት ደም ውጪ ትበያለሽ ነው ውጪ። አይ ጨዋታው ነው የምበላው እንዴ ታውነስ ኤቨሪፍ እንጫወት አንፈልግም። አከበርኩሽ እኮ ነው በጣም ያከበርኩሽ። ጫወታ ይሄ በጫወት የኔ አይገባኝም ግን አከበርኩሽ። ለሞቻ ከምን በስርዓት በጫወት ድግዴ ይቅርብሻ ዚታው ይቅርብኝ ተይው በላ ትራሽ ነው በቃ ትራሽ ነው ተራዬ አይደለም። እኔ ሲደርሰኝ እንዲህ ጥቁል አድርጌ እኔ አልፈልግማ እንዴ አልፈልግም። አንቺ ጥቁል አድርገሽ መጉረስ ነበረ። ለምን ብዬ እት ሄድብኛል እንጀራ ገበታ እዚህ ላይ ለማንም አልሰጥም። እኔ ነኝ አሸናፊ። እኔ ነኝ የምጠቀመው። ቆይ እዚህ ጋር እንዳትወስጂ እዚያም ይሄዳል አይደለም አትጉጂኝ ተይ አንቺ ለሞክሽ ቆዳ ጎዳሁሽ እንዴ አጎሹ ቁጫዱ እሺ ቁጫዱ አንቺ ገበታ እንደዚህ ነው። ገበታ እንደዚህ ይጎረሳል። ዞረብኝ ነው ይዞርብሽ ገና ዞርብሻለሁ። ኧረ ዞረብኝ ገና ዞርብሻለሁ። ተስፋ ደም እንደ አበለጣች ነው ማዞርብሽ እንዴ ከሆነ ቆቆሮ ጓደኛ አደረገችኝ እንዴ ገበታ እንደዚህ ጅብርሽ እንዴ ጨዋታ አለ እንዴ እድሮ መረባ ታች ሰፈር እንደዚህ ሆኖ የሚበላ ልጅ ነበር። እጅሽ በቀለበትሽ ነው የመጣሽ። በቃ ገና ደም ነው ማስወጣሽ፣ አፍጫሽ ደም ነው ማስወጣሽ። ዝጊ ለጨዋታ ነው እንጂ ሌላ ቀን እንደዚህ ጨዋታ ነው አልፈልግም። ገበታ እንደዚህ አንድ እንጀራ በአንድ ፊት ጎርሽ ታመጫለሽ እንዴ ምን ነው
አንዚ በዘራረብሽ ስፌንት ብሰራ ችግርሽ በገዛ እጅሽ እንደምሽከር እኔ ማን ይዘኝ ማንም አይዘኝ በቃ በሙሉ እንጀራ ብቻ አንዴ እኔ ዱላች እንዴ አዞርሽብኝ ይዞርብሽ ገና ይዞርብሻል እንዴ አራታም ይውሽ ይሄ ሁሉ እንጀራ ይሄ ሁሉ ገበታ ይሄ ሁሉ እንዴት ታደርጋለሽ እስማ አምቦላ ምንም ቀላል ታውቂም እንዴ አንቺ ቀል እኔ ታቺ ጋር ቀንቃለት አብቼ ነው ተጫወት እኮ ነው ያልኩሽ አልፈልግም አይጥመኝ እንጂ ቀዳይ አይጥመኝ ወይኔ እህቴ እስከዛሬ እንዴ ነው የምትመታው አዘሻል ልጅ ነው ይፍትሽ እንዴ ለታ በረከይ ቆጨኝ